እኔ ጫት መቃም ያቆምኩት ማታ መርቅኝ ቤት ገብቼ ከፋሚሊ ጋር ተሰብስበን እራት ከበላን በኋላ እኔ ነኝ የምከፍለው ብዬ የተከራከርኩት ቀን። ባለስልጣኖች ፑል እየተጫወቱ በ600 ንግባ ሲባባሉ ሰምቼ እኔም ዳኛ ነኝ ስላቸው አንዱ ወደ እኔ ዞር አለና በካሬ እኮ ነው አለኝ። ምስት በጣም ታማ የሞት አፋፍ ላይ ሳለች ባሏን ትጠራውና ውዴ እኔ ከሞትኩኝ ሌላ ሴት ለማግባት ምን ያህል ጊዜ ትቆያለህ ትሏለች። ባሏን በጣም እያለቀሰ የመቃብር ሸፈር እስኪደርቅ ድረስ ሌላ ሴት አላገባም ይላታል። እሷም የመቃብር ያፈር እስኪደርቅ ድረስ ሌላ ሴት እንደማታገባ ቃል ግባልኝ ትለዋለች። እሱም ቃል ይገባላታል። እሷ ከሞተች በኋላ በየቀኑ እየሄደ መቃብሩን ያዩ ነበረ። ሁሌም ሳይሆን ደግሞ እርጥብ ሆኖ ያገኘዋል። ነገሩ ያስገርመውና መከታተል ይጀምራል። ከዕለታት አንድ ቀን በጠዋት ተነስቶ ሲሄድ የምስቱን ወንድም መቃብር ጓ ያየዋል። በጣም ደንግጦ እንዴ በዚህ ጠዋት እዚህ ምን ትሰራለህ አለው። ወንድምየውም የእህቴን ቃል እየፈጸምኩኝ ነው አለው። ቃሉ ምን ነበረ ብሎ ጠየቀው። እህቴ ከመሞታ በፊት ሁሌ ጠዋት ጠዋት እየመጣ መቃብሬን ውሃ ጠጣልኝ ብላኝ ነበር አለው። ጀለስን መንገድ ላይ አግኝቼ ወዴት እየሄድክ ነው ስለው እባክህ ፍቅረኛ እኮ እኔ ድንግል ነኝ ካላመንክ ልጄን ጠይቃት በላኝ ልጆች አይዋሹም ብዬ ልጠይቃት እየሄድኩኝ ነው አለኝ። አንዱን ካቢኔ ኢንተርቪው ያደረጉት ጋዜጠኛው ምን መብላት ያስደስታል ስለው የመንግስት ባጀት አላለም። ሴቶች ትልቁ ችግር ምን እንደሆነ ታውቃላችሁ? የወደፊት ባላቸው የሆነ ለየት ያለ ሰው ነው የሚመስላቸው። የለም እኛው ራሳችንን። እሺ ሌላ ሰው ጠብቁ። በቃ ከሰማይ የሚወርድ ሰው የለም፣ እኛው ራሳችንን